አባትም እናትም እየተያዩ ፈገግ እያሉ በእስማኤል በትዳሩ መፍረስ የተደሰቱ በሚመስል መልኩ በቀስታ መነጋገርም ጀመሩ። እስማኤልም በሁኔታቸው ግራ ተጋብቶ አይናቸውን በትብዝት ይመለከታቸውም ጀመር። በዚያ መሃል ሀያቴ እስማኤልንም የወላጆቿንም ሁኔታ ትከታተል ስለነበር እሷም ግራ መጋባት ውስጥም ገብታለች። የወላጆቿ ሁኔታ ለሷም አልገባትም ነበር። እንዴት በሰው ችግር ይደሰታሉ? ያውም በዚህ የመልካም ስነ ምግባር ባለቤት በሆነው በደጉ በእስማኤል ችግር መደሰታቸው እንዴት ይዋጥላት? የእስማኤልንም ፊት እያየች እስማኤል ካለበት ስሜት እንዴት እንደምታስወጣው ግራ ገባት። አስተዋዩና በውስጡ መጥፎ ነገር መያዝ የማይዋጥለት እስማኤል ሀያት እየተጨነቀች እንደሆነ ፊቷ ላይ ስላነበበ ከነበረበት ስሜት ወጥቶ ሀያትን ማጫወቱንም ተያያዘው። ለካስ ከሐኪም ቤት ከወጣች በኋላ ቁጭ ብለው ስለምንም ጉዳይ አውርተውም ተጫውተውም አያውቁም ነበርና አይኗን ከአይኑ አልነቅልም ብላ በስስት ጫወታውንም ታያለች። ስለ አጠቃላይ የህይወት ታሪኩና ስላሳለፈው ህይወት አንድ በአንድ ይተርክላት ጀመር። ነገር ግን አንድም ያዳመጠችው ነገር አልነበረም። እሷ ሌላ ዓለም ውስጥም ገብታለች። እየሰማችው እንዳልሆነ ሲያውቅ ጫወታውን ሲያቆም የሷም ልብ አብሮ ቆመ። በዚያ መሃል አባትና እናት ተጠቃቅሰው ሄደው ከነበሩበት ክፍል ውይይታቸውን ጨርሰው ሀያትና እስማኤል ጋር ድንገት መጡ። አሁን ፊታቸው ላይ የሚታየው ደስታ ጨምሮ እንጂ ቀንሶም አልነበረም። አባትና እናት ተጫወቱ እንጂ እያሉ ለእስማኤል በፈገግታ ሲጠይቁት የነበረበትን ስሜት ውጦ በፈገግታ ያጫውታቸውም ጀመር። እነሱም በውስጣቸው የታፈነውን ደስታ መቆጣጠር ሲያቅታቸው የደስታቸውን ምክንያትም ነገሩት። ትዳርህ የፈረሰው አላህ ሀያትን ሊያገናኝህ ስለፈለገ ነው። የፍርድ ቀን ብቸኛዋን በስስት ያሳደግኳትን ልጄን ያገናኘህም አሉት። አሜሪካ ላገባም ብላ ስንት ወንዶችን አልፈልግም ስትል የነበረው በታመመው ልቧ ውስጥ ያላወቀችህን አንተን አፍቅራ ነው ለካ። የአሜሪካ ዶክተሮችን ሰርጀሪ አትስሩኝ ሞታለሁ ብላ እምቢ ስትል የኖረችው አንተ ወስነህ በራስህ ብር እንደምታሳክማት ስላወቀች ነበር። ይሁን በውጭ ዶክተሮች የማይሳካውን ሰርጀሪ በሀገርህ ዶክተሮች እንድትሰራ አድርገህ እንድትድን ሰበብ የሆንክላት ባታስብም ባትፈልግም ውስጥህ ላይ የእሷን እዝነት ስለከተተብህ ነው። እሷን ካንተ ውጪ ማንንም አያገባትም እያሉ ያስጨንቁትም ጀመር። ካስ የተደሰቱት ለዚህ ነበር እያለ በውስጡ የነበረውን ስሜት ማስወጣው። ሀያት ይህንን የወላጅ አባቷን ንግግር ስትሰማ እያለቀሰችም ነበር። የእስማኤል ትዳር እንኳን ፈርሶ ትዳሩ ቢኖርም እንኳን እንዳገባኝ ቆጥረዋለሁ። ሕይወቴን ዳግም የሰጠኝን እስማኤል ባያገባኝ እንኳን እንዳገባኝ ቁጥሬ ባሪያው ሆኜ የሰጠኝን ሕይወት እየተንከባከብኩለት እስክሞት እኖራለሁ እያለች ቤቱን በለቅሶም ናጠችው። እስማኤልም ከብዙ ጭንቀትና ለቅሶ ውስጥ ራሱን አውጥቶ አንደበቱ እየተሳሰረ እባካችሁን አታስጨንቁኝ፣ ራሴን ላረጋጋ፣ ወደ ቤቴ እንድሄድ ፍቀዱልኝ እያለም ተማጸናቸው። ልጆቼም ናፍቀውኛል፣ እንድሄድ ፍቀዱልኝ። ለእናንተ ልጅ ስል ልጆቼን ለብዙ ቀናት አይናቸውን ሳላይ ስለቆየው ዛሬ የግድ መሄድ አለብኝ ብሎ ሊያሳምናቸው ሞከረ። በስንት ልመናና ውቶታ አባቷ አብረውት ሊሄዱ እንጂ ብቻውን አምነው እንደማይለቁትም ነገሩት። ምንም አማራጭ ስላልነበረው እና ሀያትን ተሰናብቶ ሊወጣ ሲል ሀያት አሁንም ቤቱን በለቅሶ አናወጠችው። እኔም አብሬያችሁ ሄዳለሁ እንጂ እሱን ሳላይማ ማደር አልችልም፣ ልጆቹንም መተዋወቅ እፈልጋለሁ በማለት ከነቁስሏ ለመሄድም ተነሳች። ምንም አማራጭ ስላልነበራቸው ሁላቸውም ተያይዘው ጉዞ ወደ እስማኤል ቤትም አደረጉ። የመኖሪያ ቤቱ አካባቢ ሲደርሱ ግን ምን ብሎ ወደ ቤቱ ሊገባ እንደሆነም ግራ ገባው። እነዚህን ሰዎች ማን ብሎ ለልጆቹ ሊነግራቸው ነው? ልቡ እየመታ በሩ ጋር ደረሰ። የመኖሪያ ቤቱን በር መንኳኳ። በሩ ሲከፈት ግን